ደግሞ ተመቶ ከሆነ በተከታታይ መጀመሪያ ዑምራ አድርጎ ሐጅን ሊያስከትል ከሆነ ደግሞ ለበይክ ዑምረተን ሙተመቲአን ቢሃ ኢለል ሐጅ ይላል ማለት ነው። ስለዚህ ያ የኒያው መወሰኛ ኬላ ላይ መጀመሪያ የጌታዬን ጥሪ ተቀብዬ ይኸው መጥቻለሁኝ ስራውን ልሰራ ማለት ነው። ለበይክ ማለት ጌታ ሆይ ጥሪህን ተቀብዬ መጥቻለሁኝ እና ለበይከ ላ ሸሪከ ለክ ላንተ አጋርና ተካፋይ የለህም። ማንኛውም የምሰራው ስራ ላንተ ብቻ ፍጹም አድርጌ ነው የምሰራው፣ ምንንም ማንንም ነገር ባንተ አላጋራም ማለት ይሆናል ማለት ነው። ኢነል ሐምደ ምስጋና ወኒዕመተ ጸጋ ወልሙልክ ስልጣንም ለከ ያንተ ብቻ ነው። እንግዲህ በአለም ላይ ማንኛውም አላህን የሚፎካከር የሚወዳደር ምንም ነገር የለም ማለት ነው። አለምን ብቻውን እንደፈጠረ አለም ሁሉ ሊያመጉሰው ሊያወድሰው የሚገባው እሱ ነው። ሰዎችን፣ ጅኖች፣ መላይኮችንም ደግሞ እንደፈጠረ ሁሉም ፍጥረታት ሊታዘዙና ሊገዙለት የሚገባው ለእርሱ ብቻ ነውና በዛ መሰረት ጥሪህን ተቀብዬ መጥቻለሁኝ፣ ትእዛዝህን ለመፈጸም ተዘጋጅቻለሁኝ ማለት ይሆናል ትርጉሙ ማለት ነው። እና ትልቅ መልእክት ያለው ነገር ነው። አንድ ሰው ያው በቤቱ የተለያየ ንብረቱን ስራውን